አዝላሽ አግረኝ አዝለ አዝላሽ ለምን ተመረከ አፈቅርሃለሁ ወድሃለሁ ሳሳልሃለሁ እሺ ትልቅ የሰጠችሽ ነገር ምንድን ነው አንተን ማርያም ከኔ በላይ እኮ ነው የምጸልይልሽ ጀመር እንዴ አምሮብሽ ትቸኩያለሽ አልሄድም አስበዋል ስንጋባ ማለት ከማን ጋር አንተ ጋር ነው ለምን አረፈሽ የሀገራችን የነዳጅ ሁኔታ ማለት ነው ታክሲ የለም ወደ ቤተክርስቲያን ከዛ ጸሎት እናደርጋለን ከዛ ቀለበት ታስርልኛለህ አንቺ ብለሽኝ ነው እንደማስረ እናስ አንቺ ብለሽኝ ነው ማስረ ማለት በቃ እኔ ነኝ ሳታውቂ አንቺ ምናምን ነገር ሰርፕራይዝ ምናምን ብዬ ቀለበት ማስረልሽ እንጂ እኮ አንቺ አይደለሽ አላቅም በቃሽ ምን ፈጣጥነት ነው ቀለበት እሺ አላቅም በቃ ቀለበት ታስርልኛለህ ትላለሽ አንቺ ጭራሽ አንቺሽ ምን ነግሪ ሀገራችን ባህል ያፈነገጣ ታዲያ የኮ ፈጣጥነትም ምን ሆኖ ነው የሚጨሰው መኪና ምን አውቃለሁ ሆዱን አሞት ነው ዛሬ ሆሳዕና የት ነው የምናከብረው ደብረ እንቁ ቅድስት ልደታ ለማርያም ቤተክርስቲያን ማርያም የሁሉ ሰዓት እንዴት ታረፍ በጣም ይቅርታ ጌታ በሌሊት ከቤት አስወጥተሽኝ አንቺ እዛ ገና ቤት ሰው ስትሆን መንገድ ላይ ብዙ ጉዳይ ይገጥማል ብዙ ችግር ሰው ስትሆን አንቺ ምን ገጠ አንቺ ሰዎችን ትገጥሚያቸዋለሽ እንጂ እና አንቺ የሆነ ነገር ይገጥምሻል እንዴ ልክ ነህ በርግጥ ግን በቃላ እውነት ወጥቼ እኮ ትራንስፖርት የለም ቀሚስሽ ደግሞ ያምራል አዎ አምሮብሻል ቴንክ ዩ ሙሽራ መሰልኳ አስበዋል ስንጋባ ማለት ከማን ጋር ከአንተ ጋር ነው ደግሞ ምንድነው ከኔ ጋር የምትጋሩ አይነት የሆነ ረጅም በጣም የሆነ ከዚህ ያማረ ቀሚስ ቡፍ ያለ ስለምንድን ነው የምታወሪው የምን ጋብቻ ነው ወይ በእግዚአብሔር አትቀልድ ያና ሚካኤልን እያለፍነው ነው ምናከብረው የት ነው እኛ ደብረ እንቁ ከዛ ረጅም ቀሚስ አደርጋለሁ አብሻ ቀሚስ ነጭ ነው የሚሆነው ከዛ ቡፍ ያለ ከዛ በቃ አንተም የኔን አይነት ታደርጋለህ ከዛ በቃ ሌሊት ላይ ረጃጅም ጧፍ ይዘን ስለ ሰርግ ምትወር ቆይ ኢንጂነር እርግጠኛ ነው አሁን እኮ ገና ጸባይሽን ምና እያየው ነው እኔ ላግበሽ ሳልል አንቺ ሰርጉን ጨረሽው አይ አይደለም ጌታ ነው ያለው ስለ ሰርጋችን አይ ትክክል አይደለም አንዷ ልጅ ምን እንዳለችኝ ታውቃለህ ኤአይ አለችኝ ማርያምን ቀሚሴ አዝላሽ አግረኝ አዝላሽ ይሄንን ግቢ መናረግ ግቢ በራይድ እንሂድሽ ቆይ በራይድ ምን ሄደስ ቀበና ኮከበጨው ሂጂ እኔን አትይኝ አንተን ትቼ የት ልሂድ አንተን ትቼ ባሌ እኮ ነው ክብሬ ዛሬ በስማ መነዛነዝ ነው ራይድ እዚህ ጋር እኔ እኮ ምንድነው ስርስር የምትይው ፍቅር አይ ግን ጸባይሽ ማስተካከል አለብሽ ነው ለምን ዝም ብሎ ነጠላ ለብሶ ቤተክርስቲያን መሄድ ጥቅም የለውም ምንም ጥቅም የለውም እሺ የትኛው ጸባይ የትኛው በሁሉንም ነው አንቺ ጥሩ የሚባል ጸባይ የለሽ ኧረ በወላዲተ አምላክ እሺ ምንም የለሽም እናት አንድ እስቲ ጥሩ የሚባል ጸባይ በይኝ ትህትናዬ አንቺ ትህትናና አንቺ መቼ ተገናኝታችሁ ታውቃላችሁ ታጋሽነቴ እሺ በስርዓት ቆሚ የምን ታጋሽነት ሰው አክባሪነቴ በይ ቻው ዱኝም መሰለኝ ጸበል አሁን እሱ ልትወስጂ ባለቃ ግን አይሰጡም መሰለኝ አይሰጡም እስታይናና አሜን እሺ ደስ ይለኝ እሺ
መድኃኒዓለም ይስጥህ እንትን እሱ ያዝ አልያዝልም ፌስታል ምናምን አልቅመሱ ማርያምን አልያዝልም ጠላ ይቅርብህ እግዚአብሔር ያክብርልን አመሰግናለሁ እውነት በቃ እናመሰግናለን አሁን አይበላም ግና ትንገብገቢ ቀይ በነጠላ ቋጥሬ ልያዝ ቴንኪው ፋታ ሳጠሻት እኮ ሴትዮዋ ነው ስለምወድ እኮ ነው ጸበል ጻድቅ ስለምወድ እኮ ነው መንገዱ በእናትህ በጣም ዳገት ነው እኮ እናንተ ገና እኮ ነው ኢቭን ሲጀመር አልደረስንም ውይ ለልደትዬ አንተ ሚስትህን የሰጠችህ እኮ ናት ልደትዬ ለልደትዬ በጣም ነው ውለታዋ ያለብኝ ገብርኤል ውለታዋ ያለብኝ ውፍ የጠየቅኳት ነገር ትልቁ የሰጠችሽ ነገር ምንድን ነው አንተን ማርያም ከዛ ስራዬ እስቲ ንገሪኝ እንዴት በቃ አንተ ስለሆን ያኔ በተዋወቅንበት ሰዓት ምናምን የሆነ ማጣ ያህል ተሰምቶኝ ነበር የተዋወቅን ጊዜ ማለት በቃ የሚሆን አልመሰለኝም እዛ አንተ ማለት አንተ ከኔ ርቃ ስለነበርክ ክፍለ ሀገር ስለነበርክ መስዋዕትነት ከፍለ ምናምን እኔ ጋር ትመጣለህ ብዬ አላሰብኩም ነበርና ጸሎት ምናምን አደረግ ነበር ወይ ፈረስ እዛ ስማኛ ወደ ራሳችን ጉዳይ ፍቅሬ የኔ ቆንጆ ባል መጣ እና ልደትዬ የተሰጠኝ ትልቁ ስጦታዬ ነው እና ታመሰግኛለህ እኔ ጠይቂያት ማለት ነው እኔ ነግሬያት ለኔ የሚሆን ነገር ከሆነ ውሎ አያድርም ሲመለስልኝ እግዚአብሔር ማርያምን ቀለኔን ጠይቂልኝ ሁሌ እንደጠየቅኩልህ ነው ምን አንተ ማርያምን ከኔ በላይ እኮ ነው የምጸልይልህ ሲጀመር እና ከኔ በላይ የምጸልይልህ ሰው አንተ ደንብ ንገሪልኝ ስለኔ አንተ ማለት ጥሩ ሰው ነህ ለልደታ እኮ እሺ መቼ እንደ አቸኩሽ አተረጋጊ ጨምላቃ እንደዚህ እንዳትለኝ እሺ እንዴ አምሮብሽ ትቸኩሽ አልሄድም ይቅርታ በለኝ አልሄድም ይቅርታ እሺ መጣ ግን ሰፈሩ እኮ ደስ የሚል ነገር አለ በጣም ነው አይደል የሆነ እጽዋት ይበዛዋል አይደል አሁን ደግሞ ፊትሽ ተለወጠ አሁን ይሳቅሽ ነበር አይደለ ወይዘሩ ደስ ይላል የኔን ቤት አሳይሃለሁና በዚህ ምን ነው ሰው በሚሄድበት አባቴ በዚህ ቆርጥ ነው የሚሆነው በዚህ ነው አይ ሩቅ ቢሆን ሰው በዚህ ይሄድ ነበር በዚህ ይሄድ ነበር አባቴ ምን ነው ሰይማና በዚህ ነው ቅርቡ ሰው ያቆም ሰው እኮ ከሌላ ቤተክርስቲያን እየመጣ ነው ያለው ሰው ማን አለ ችግኝ ተከብጀ ከምር ተከብጀልሽ አዘልከኝ ተሸከምከኝ ትጅባን ድሮ ማለት ነው ይኸውልህ ክርስቶስን ይኸውልህ እዚህ ወንዝ ውስጥ ማለት ነው ድሮ እብድ ነበር ማርያም ልጅ እብድ ነበርና እኛ ከዛ ስንመጣ ማለት ነው እዚህ ጋር ቁጭ ብሎ ይጠብቀናል ከዛ በቃ እንሯሯጥ ነበር ማለት ነው ጌታን እንሯሯጥ ነበር ማርያምን ከዛ እኔ የሆነ ቀን እዚህ ጋር ደርሼ እሱ እዛ ጋር ነው ማለት ነው ከዛ በእመብርሃን ጫማዬን ትቼ እንዴት እንደሮጥኩኝ አይኔ በእመቤቴ ጫማዬን ትቼ እንዴት እንደሮጥኩኝ ከዛ ደግሞ ይኸውልህ እዚህ ግቢ ውስጥ እንትን አለ ቆምጣጤ ማለት እዚህ ግቢ ውስጥ ብቻ ነው ቆምጣጤ ያለው ማለት ድሮ ከዛ ቆምጣጤ ማለት እንዳንቺ የሚመር ነው እንደኔ የሚመር ከዛ ስማኝ ዘለን እንገባ ነበር ማለት ነው ታያዩን ምናምን ልንሰርቅ ማለት ነው ከዛ ልክ እኔ ስወርድ ከዛ ወርታች ስወርድ ወገቤ አመመኝ ከዛ በቃ መሄድ አልችል ምናምን ከዛ ተገኘሁኝ ለቤተሰብ ተደውሎ ተጠራሁ ምናምን ከዛ አራበናንቺ አሳጥር ክርስቶስን ሰማኝ አንተ ዝም ብለህ ስማ
ከዛ እያልሽኝ እሺ ሰማኝ። ከዛ ብቻ አልቅሼ ምናምን ቤተሰብ መጥቶ ወሰደኝ ማለት ነው። እሺ እና በቃ ብዙ ላይፍ ነው ያለኝ የኔ ጌታ። ጨረሽ? ተመስገን። ታውቂያለሽ ጸባይሽን አይደል? አንቺ ከጀመርሽ አታውቅም። እዚህ ሳቂ ፍክት ብለሽ ወይኔ ጌታዬ። የኔ ውሻ እኮ ነሽ። ታስብለኛለህ። ሌላ የምትይው ነገር አለ? ሌላ የምለው ነገር ባሌ አፈቅርሃለሁ፣ እወድሃለሁ፣ ሳሳልሃለሁ። እሺ ለአንተ ስል እኖራለሁ። እና አንተ አታምነኝም? ለአንተ ስላላለችው ለራስሽም በእናትሽ አይ ነው ለራሴማ እኖራለሁ እኮ ለአንተ አሁን ላይ ለራሴ የምኖርበት ሰዓት ነው ብዬ አላስብም። ግን ብቻ እኖርልሃለሁ። ለአንተ ነው የምኖረው። ይበላል ናነፈ ማርያም ያው ግን ያው እግዚአብሔርን ጻን ያለ በልጣጥ ነው። እሺ ቢኝ እንዴ ይቆረጣል። ከዛ አሁን ውስጥ የሆነ ነገር ቢኖረውስ? የለውም። ማርማር ነው የሚደረገው። እዚህ ጋር አገኘሁሽ እኔ ዛፉ ጋር ይኸውልህ፣ እዛ ጋር እኔ ቤቴ ሄጄ ልብስ ቀይሬ ከዛ ፀጉሬን ታጥቤ አስታወስክ? ፀጉሬ እንዳለ ውሃ ሆኖ ልብስ የለም። ጠብ እያልኩ እንዳትሄድብኝ ፈርቼ እኮ አንቺ ማለት ወደ ሀገር ተመልሼ እንዳትሄድ ፈርቼ። እየደረስን ነው። ምን አሳያቸው በእናትህ ከተማ አዲስ አበባ መጣሁልሽ። ያው ያምራል። እሺ ያው አምሮብሻል። አሁን ምንድን ነው የሚቀርሽ? ቀለበት? አይ እኔ ትንሽ ላስብበት ዝም ብዬ አላደርግልሽ። በእናትህ ትንሽ ላስብ። በማርያም በእግዚአብሔር ትንሽ ማሰብ ይፈልጋሉ። እንዴት ገብቼ ትዳር ውስጥ እንዳላቃጥልህ ምን ላድርግሽ? ሰላም ሰላም። ደስ ሲል እዚህ ላደረሰን ለሆሳዕና ቀን ቀለበት ሊደረግልሽ ሀሳብ መለወጥ አይቻልም። ሀሳብን ሳትቀይር ቶሎ እስከዛ ተነስ። በእግዚአብሔር ሰው ምን ይላል? እንዳለን ከአመት አመት ያድርሰን፣ አይለየን። እንወዳችኋለን። መልካም ቀን ተመኘንላችሁ።